ጌታችን ኢየሱስ ስለ ሁላችን ሞተና በሶስተኛው ቀን ከሙታን ተለይቶ ተነሳ እና በዛው በትንሳኤው የኛንም ትንሳኤያችን ሞተን እንደማንቀር ይልቁንም እንደምንነሳ አረጋገጠልንና 40ኛው ቀን ላይ ደግሞ በክብር ሐዋርያቱ ራሳቸው እያዩት ከፍ ከፍ እያለ አረገና በአባቱ ቀኝ ተቀመጠ እና በዚህ በእርገት ውስጥ ደግሞ ለኛ የሰጠን ትልቅ የሆነ ተስፋ አለ። ይህ ምንድነው? ጌታ ኢየሱስ ልክ በዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረውም አስቀድሞ ወደ ነበረበት ወደ አባቱ ክብር ከፍ ከፍ እያለ ሲመለስ ማለትም በስጋ በመለኮቱ በሁሉም የሞላ ቢሆንም በስጋ ከፍ ከፍ እያለ አረገና ካረገ በኋላ ደግሞ ቅዱሱ መንፈስ በእኛ ላይ ላከ ተስፋ እንዳስደረገን ማለት ነው። እና መንፈስ ቅዱስን ሲልክ በዛ በመንፈስ ውስጥ የሆነ ተስፋን አስቀምጠ። ይህም ተስፋ ጌታችን ኢየሱስ ሞቶ ተነስቶ ደግሞ ከፍ ከፍ ብሎ አድርጎ የሚኖር ከሆነ ከአባቱ ጋር እንግዲያው ስለኛ ደግሞ የሰጠን ተስፋ ምንድነው? እኛም ሞተን አንቀርም፣ አዎ እንነሳለን፣ ተነስተን ደግሞ እርሱ ወዳለበት ስፍራ ደግሞ እንሄዳለን፣ ወይም እርሱ ኢየሱስ መጥቶ ይወስደናል። ልክ ዮሐንስ ወንጌል ምዕራፍ 10 ላይ በአባቴ ዘንድ መኖሪያ አለ፣ በዛ መኖሪያን አዘጋጅላችኋለሁ እያለ እንደተናገረው ጌታ ኢየሱስ በዛ መኖሪያን ያዘጋጅልናል። ስለዚህም ይመጣና ዳግም ከእርሱ ጋር እንሄዳለን፣ ሁልጊዜም ደግሞ ከጌታ ጋር እንኖራለን። ልክ ቅዱስ ጳውሎስ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 17 ላይ እንደተናገረው ነው። ጌታ ኢየሱስ ዳግም እንደሚመጣ ከእርሱ ጋር ደግሞ እንደሚወስደን ይናገርና እንዲሁም ሁል ጊዜ ከጌታ ጋር እንኖራለን ይላል። ክርስቲያኖች ይህ ለእኛ በጣም ትልቅ ተስፋችን ነው። እዚህ ሞተን የምንቀር አይደለንም። ለተወሰነ ዓመታት እዚህ እንኖራለን፣ 60፣ 70፣ 80 ግፋ ቢል 100 እና 120 ዓመት እንኖራለን። ከዛ በኋላ ግን ስፍር ቁጥር ለሌለው ዓመት ለማይገደበው ለዘላለም ሁል ጊዜ ከጌታ ጋር እንኖራለን። በዛ መኖሪያ ለኛ ሊያዘጋጅልን ሄዷል። እርሱ ወደ ወጣበት ደግሞ እኛንም ይወስደናል ብለን የምናስብበትና በጣም ትልቅ ተስፋ የምናደርግበትን ነገር ነው የሰጠንና ይህንን ልናስብ ይገባል። ይቆየን።